ስሜ ዶክተር ሳምሶን ሙልጌታ ባላለው በአካዳሚክ ካሪየር አሲስታንት ፕሮፌሰር ሲሆን ጋይናኮሎጂስት እና ኦብስቴትሪሻን ነኝ። እንደዚሁም በአሲስትድ ሪፕሮዳክቲቭ ቴክኖሎጂ ስፔሻሊስት ማለት ነው። እንደሚታወቀው አዶ የእናቶችና ህፃናት ህክምና ማዕከል የፈርቲሊቲ ህክምና እንሰጣለን። አጫጭር ስልጠና ሾርት ተርም ትሬኒንግ እና ሲፒዲ ወይ ደግሞ ቀጣይ ሙያዊ እድገት ለመስጠት ፈቃድ አግኝተናል። በመሆኑም የሀገራችን ፖሊሲ ዲፈረንሻል ላይሰንሲንግ የሚባለው ይህ ማለት በትሬኒንግ የተገኘ ተጨማሪ ሙያ እውቅና የሚሰጥ በመሆኑ በማዕከላችን በኢምብሪዮሎጂ እና በአሲስትድ ሪፕሮዳክቲቭ ቴክኖሎጂ ስልጠናዎችን በመውሰድ የኬሪየራቸውን ወይ ደግሞ የሙያ እድገታቸውን እንዲጨምሩ እንደዚሁም ፈርቲሊቲ ሴንተር ለመክፈት ሀሳቡ ያላችሁ የጤና ተቋማት ካላችሁ ደግሞ እኛ ጋር ስልጠናውን ባለሙያዎቻችሁ ስልጠናውን እንዲወስዱ በማድረግ የፈርቲሊቲ ሴንተራችሁን እንድታስፋፉ እንጋብዛለን። ይሄ እንድናስብበት ዋና ምክንያት የሆነን በሀገራችን ያለው ለፈርቲሊቲ ማኔጅመንት ያለው አክሰስ በጣም ጠባብ እንደሆነ ስለተረዳን ትሬኒንጉን በመስጠት ለፈርቲሊቲ ማኔጅመንት በየቦታው እንዲሆን ከማሰብ አኳያ ነው። ምክንያቱም ያስተዋልነው ነገር ምንድነው? ከመላው ኢትዮጵያ ብዙ ኪሎሜትሮች አቆራርጠው ወደኛ የሚመጡ ደንበኞች አሉ። ስለዚህ እነዚህ በየቦታው እንዲታከሙ ትሬኒንግ በመስጠት ባለሙያውን በማብቃት በየቦታው ሕክምናው እንዲሰጥ ከማሰብ የተነሳ ነው። በተጨማሪም በዚሁ ሙያ በኤምብሪዮሎጂም በአሲስትድ ሪፕሮዳክቲቭ ቴክኖሎጂም በማስተርስ እና ፒኤችዲ ትምህርታቸውን ለመቀጠል ሀሳብ ላላቸው ከታወቁ የህንድ የተለያዩ አካዳሚዎች ፓርትነርሽፕ የተፈራረምን ስለሆነ ፍላጎቱ ያላችሁ ኮንታክት አድርጎን ይህን የማስተርስ እና ፒኤችዲ ፕሮግራምም ለማመቻቸት ዝግጁ መሆናችንን ለመግለጽ እወዳለሁ።